ለምንድን ነው የምታለቅሰው? አባ ምን ሆነ ነው? የድሮ ነገር ሳስታውስ ሁሉ ጊዜ እንባዬ ይመጣል። ምንድን ነው የምታስታውሰው? የድሮ ምንድን ነው? አዲስ አበባ ነበርኩ። እናቴ ደግሞ የዛን ቀን እሷ ብቻዋን ሆና አፏን አሰረና ማንደጃ ላይ አስቀመጣት። አንተ አይተህ ነበር ይሄን ሁሉ ነገር? ሁሉንም ነገር አላየሁም፣ ሰው ነው የነገረኝ። ስለዚህ ይሄን ነገር እያሰብክ ነው የምትጨነቀው? አዎ። ፍራንስ የበላ ሰው አለኝ። ደነገጥኩ። አመት ከ3 ወር ተያይተን አናውቅም። ከዛም በኋላ አሁን የልጄን ድርሻ ፈልጋለሁ አለኝ። አልኩት አሮጥ ነገር እግሬ ያለው በዚህ ጋር ሸምበቆ በዚህ ጋር ሸምበቆ ይሄ ጀሶ ነው። አሮጥ ነገር ሰው ሰፈር ውስጥ የለ አርጮህ ነገር አረ እባክህን ምንም ኢንሹራንስ አልበለውም የገጨኝ መኪና አመለጠ አልኩት። በጸባይ ያዝኩት። የገጨኝ መኪና አመልጧል ስለ ኢንሹራንስ በልተሻልና ዛሬ ጠጅ መጠጣት አለብኝ እና ብር ስጭኝ አለኝ። ኧረ እኔ ምንም የለኝም ይሁን እንጀራ መግዣ 1 ብር ጎሎብኝ እየፈለኩኝ ነው እና እንጀራ መግዣ ይሁን ጎሎብኝ ነው የያዝኩትንም 7 ብር አሳየሁት። እሱን አይደለም እኔ የምፈልገው አለ። ከዛም በኋላ ምንም ሳይኖራችሁ እንዴት አለኝ ኢንሹራንስ ሳይሰጡሽ ነው እንደ ወደ ቤት የገባሽው አለኝ። ከሰል ማንደጃ መልቶ ነበር። ሸክላ ብረት ድስት ሸክላ ማንደጃ ነው ደግሞ ምንም ነገር አልተናገርኩም። ሻርፕ እንደዚህ እንዳሁኑ እንደዚህ ነው የለበስኩት። ወደ ኋላ ወደ ፊት ሳላመነታ ብረት ድስቷን ሳስተካክል ጎንበስ ብዬ በሻርፕ በገዛ ሻርፕ ወደ ኋላ አስሩኝ። ልጮህ ነበር አፌን የከፈትኩት። አፌ ውስጥ ሻርፕ ከቶ ወደ ኋላ አስሩኝ። ይሄንን እጄን እንዲህ እንደ ወንጀለኛ ሌባ አስሩኝ። ማንደጃ ነኝ እስከመጣ ሰውነቴ ሙሉ ጠባሳ ሰውነቴ ጠባሳ እናቴ ሰውነቴ የለም ሰውነቴ የለም እዚህ ድረስ የለም ሰውነቴ እና የሰውነቴ አልድናለኝ ሙሉ ለሙሉ ሰውነቴ ይድናል ነበር። ማንደጃ ላይ ቁጭ ነው ያደረገኝ። ብረት ድስት ሆናት ሹርባ እንደሚሰራ ሲሆን ወደ ኋላ ወጥሮ ያዘኝ። ቀሚሴ ሰውነቴ ላይ ተመጠነ። ውስጥ የገባ ይህን ልብሴ ላይ ተለጥፎ ወደ ውስጥ የገባ ሰውነቴ ውሃ አዘለ። ሳይ አልቸው ነገር እንደዛ በበር መቀርቀሪያ 2 መቶኝ ማንደጃ ላይ ጥሩ ማንደጃውም ተሰበረ። እኔ እሱ ሲመታኝ ማንደጃውም ተሰበረ። እሳቱ ተበታተነ። የነበሩ ልብሶችም ተቃጠሉ። ሰው ደረሰ ግን ጸጉሬ እየነደደ ነበረ። ከሆነ ጸጉሬን ልብሴም እየነደደ ነበር። እዚህ ኩላሊቴ ድረስ ነው ያነደደ። ተነስቶ ሄደ እሱ ሲሄድ ጎረቤቶቼ ራሴን አመኛል ብላ ጎረቤቴ መጣች። ስትገባ እኔ ሳት ላይ ወድቄ ቤት ቢጨሳ ያ ሰው የሰጠኝ ሳብራጅን እየነደደ ውሃ ደፍተውበት 2 ህዳማዎች እነሱን እግዚአብሔር ይላል። ግን እሱ በምድር ላይ ነው